ስለዚህ ወደ ፊውቸሪስቲክ የሆነ ምናባዊ እሴት እንሄድና አንድ የኤአይ አማካሪ ቢኖሮት ከሰው ተጨማሪ እና ለሩቲን ኦቶሜሽን ጉዳይ ብቻ ሳይሆን የእርሶን ራዕይ በጥልቀት የሚረዳ የሀገሪቱን ልብ ትርታ በመልታይ ዲሜንሽናል መንገድ የሚገነዘብና የኢትዮጵያን ወደፊት ጉዞ እንዲወጥኑ የሚያግዞ ቢሆን የኤአይ አማካሪውን ስም ምን ብለው ይሰይሙታል? እንዲሁም ምን አይነት የኃላፊነት ሹመት ይሰጡታል? የመጀመሪያውስ ፈተና የሚሰጡት ምን ይሆናል? ሮቦቲክስ አማካሪ ቢኖርህ ስሙን ምን ትለዋለህ ላልከው፣ ይሄ ጉዳይ ለኔ ብቻ ሳይሆን ላንተም ለመላው ሕዝብ ሊነሳ የሚገባው ጥያቄ ይመስለኛል። ምክንያቱም በኔ ግምት በሚቀጥሉት ከ5 እስከ 10 ዓመታት ቢበዛ በብዙ ቤቶች ውስጥ ሮቦትስ ይኖራሉ። ልክ የዛሬ 20 ዓመት ሴልፎን በየቤቱ ይኖራል ስንል የማይጨበጥ የማይደረስ እንደመሰለን ሁሉ እንደዚሁ ዛሬም ሮቦትስ ለተለያየ ፐርፐዝ በየግለሰቡ ቤት ይኖራል ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል። ነገር ግን ይሆናል። በየቤቱ ሮቦትስ ይኖራሉ። እነዚያ ሮቦትስ ግን ከዚህ ቀደም ከምናውቃቸው ቴክኖሎጂዎች ይለያሉ። ከዚህ ቀደም ሴልፎን እኔም ልግዛ አንተም ሌላም ሰው ቢገዛ ዋነኛው ዓላማው ለኮሙኒኬሽን ነው። መኪና እኔም ልግዛ አንተም ግዛ ሌላም ሰው ይግዛ ያው ለመንዳት ነው። ሮቦትስ ግን እንደዛ አንድ ለሆነ ፐርፐዝ ብቻ ሳይሆን በየቤቱ ሰው ላለበት ችግር ለሚፈልገው ዓላማ የሚጠቀምበት ነው። ለምሳሌ አንድ በዳውን ሲንድሮም የሚቸገር ልጅ ያለው ቤተሰብ ልጁን ትምህርት ቤት መላክ ባይፈልግ ቴለርድ የሆነ ለዚያ ሰው በሚመች መልክ የተዘጋጀን ትምህርት ሮቦትስ ቤት ውስጥ እንዲያስተምርለት ሊቀጥረው ሊገዛው ይችላል። ወይም ደግሞ ሲኒየር ሰዎች ወላጆች ያሉበት ሰው ወላጆቹ ታመው በየጊዜው መድኃኒት መስጠት ቢያስፈልጋቸው፣ ማሳጅ ቢያስፈልጋቸው፣ እንክብካቤ ቢያስፈልጋቸው ለነሱ ጊዜ የጠበቀ መድኃኒት የሚያቀብል ሊሆን ይችላል። አንዳንድ ሰው ችግሩ ጽዳት ሆኖ ቤቱ ጽድት እንዲለት የጽዳት ስራ የሚሰራለት ሊሆን ይችላል። እንደባለፈው ለአንድ ዩኒፎርም ለሚታወቅ ፐርፐዝ ላይሆን ይችላል። ግን ሮቦትስ ይኖራሉ። በምዕራቡ ዓለም በቅርቡ የሚጀምር ይመስለኛል። በአፍሪካም ቢሆን በ10 ዓመታት ጊዜ ውስጥ በስፋት የምናይ ይመስለኛል። ዓለም እየሄደበት ያለው ትሬንድ ወደዛ ስለሆነ ወደኛ ሲመለስ እኔ አሁን ባለሁበት የስራ መስክ አማካሪ ሊሆነኝ የሚችል ሮቦት ቢኖር የመጀመሪያው የኢትዮጵያ ስብራት ምንድነው? ችግር ምንድነው? ምን እንዲፈታልኝ ነው ማስበው የሚለው ጉዳይ ቀድሞ ይመጣል። በእኛ ሁኔታ አሁን ቀዳሚው ፈተና ብዬ የማስበው የጋራ ህልም፣ የጋራ ትርክት መፍጠር ነው። እንደ ህዝብ አንድ የሆነ ፍላጎት ህልም ኖሮን ለዚያ ህልም ሳንበታተን ተደምረን የምንሰራበትን ነገር መፍጠር ነው። ጠላቶቻችን ዋና ዓላማቸው መከፋፈል ነው። በሃይማኖት፣ በዘር፣ በሆነ መልኩ የኢትዮጵያን ህዝብ መከፋፈል የየዕለት ስራቸው። ይሄንን እያጠና እያከሸፈ ለጋራ ህልም፣ ለጋራ ትርክት፣ ለጋራ ፍላጎት ኢትዮጵያውያን እንዲቆሙ የሚያደርግ ሮቦትስ ቢኖረኝ በጣም መርጣለሁ። ምክንያቱም ሰዎች በሆነ ጊዜ ይሰሩታል፣ በሆነ ጊዜ ግን ይደክማሉ። ቀን ይሰራሉ፣ ማታ ይተኛሉ። ሮቦት ቀንም ማታም ስለማይተኛ ከየትም ዓለም የሚነሳን ሳይወብስ የሚነሳን አጀንዳ ፍሬሚንግ እየተከታተለ ሊያፈርስ የሚያስችል ብቃት ስላለው ኢትዮጵያውያንን ቢያነቃ፣ ህልማችንን ቢሰበስብ፣ ፍላጎታችንን ቢሰበስብ፣ ከሁሉ በላይ ግን ኢትዮጵያን ለመበልጸግ ትችላለች፣ ይቻላል። ኢትዮጵያ ውስጥ ብልጽግና የሚጨበጥ ነገር ነው፣ የማይቻል ነገር አይደለም የሚለውን እምነት በትውልድ ውስጥ የሚከት ቢሆን በእጅጉ ደስ ይለኛል። በየቀኑ ያለብን ፈተና እንችላለን፣ እንበርታ፣ እንስራ የሚለውን እሳቤ በወጣቶች አእምሮ ውስጥ ማስቀመጥ ስለሆነ ይሄን የሚፈጽምልኝ ሮቦት ልታመጣልኝ ከቻልክ ሙሉ ወይም ጥበብ ማናህሎሽ ሚኒስትር ኦፍ ዘ ፊውቸር ልለው እችላለሁ። ፈጥነ ካመጣህልኝ። ካላመጣህልኝ ግን አንድ ሮቦት ብቻ ስለማይሆን በርከት ያሉ ሮቦቶች አገልጋይ እንጂ ተሿሚ ስለማይሆኑ እንግዲህ ጊዜው ለሚሰጠው ስምም ወሳኝ ይመስለኛል። በተለይ ግን ንቅል ምሁራን
ሀገሪቱን፣ ህዝቦቿን፣ ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ችግር በመተንተን የሌሎችን ፍላጎትና እውቀት በማሰራጨት የኛን አንድነት የሚያዳክሙበትን መንገድ የሚከላከል ማሽን ዛሬ ቢኖር ነገ እንደምሾመው እርግጠኛ ነኝ።